እኔ እኮ ምንም ነኝ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ጋይሶልዬ እንኳን ተወለዱልን፣ መልካም ልደት ብለናል። እንግዲህ ይቅርታ ዘግይተናል፣ ቢሆንም ግን ያው ስራም ስለነበረብን ነው ታውቃላችሁ። እና በጣም እናመሰግናለን። አፍሌቶችንም በጣም ቴንክ እናመሰግናለን። እግዚአብሔር ያክብር። ከአይምሮ በላይ ነው። አላውቅም ይህን ያሰበውን ሰው የተባረከ ይሆን። ዳኒ ሐምሌ 27 ነው 66ኛ ልጅ ያለው ሐምሌ 27 እንግዲህ ቤት መጥቶ ነበረ። ለምን እንኳን ተወለድክልን አትለኝም ብያለሁ። 3 ቀን አልፎታል። ዛሬ እንደዚህ አስደንግጦኛል በእውነት። እኔ እኮ ምንም ነኝ አይገባኝም፣ ግን ይገባል ብላችሁ ስላደረጋችሁ በእውነት እግዚአብሔር በሰማይ ቤት እዚህ በምድር ላይ እስካላችሁ ጊዜ ድረስ ዋጋችሁን ይስጣችሁ። እኔ ምንም አቅም የለኝም። ምንም በእውነት ተባረኩ፣ እድግ በሉ። በጣም እናመሰግናለን። ያው እንግዲህ ለኛ ከአባትም በላይ ኖት። ልክ እንደ ወደ እናት ፍቅር የበጎ አድራጎት ማህበር ያው አምባሳደራችን ናችሁ። ከዛም በላይ ደግሞ በተግባር አሳይታችሁናል። ለዛም ክብረት ይስጥልን። ለእርሱ ይሄ በጣም ትንሽ ነገር ነው፣ ሲያንስባችሁ ነው። ነገር ግን ያው ታውቃላችሁ ዛሬ ስንሯሯጥ ነበረ ሁላችንም። በዛ ምክንያት ነው ትንሽ ነገር የሆነችብን። እንግዲህ ላንተም ከዚህ በላይ የምታገለግልበትን እድሜ ከጤና ያድልህ። እኛንም ሁላችንም ወጣቶች ደግሞ ያንተን እድሜ ይስጠን። እሱ አይደለም ይባላል። ከኔም በላይ ይሁን። አሜን። ቤተሰቦቻችሁም ያገባችሁም ካላችሁ ልጆች ካላችሁ እንደው በድዳችሁ ያስበላችሁ። አሜን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ጋይሰለኝ ምን ተሰማው? ምን ተሰማው? በጣም የሚገርም እንደዚህ አይነትም ይሰራል በእውነት በጣም እንግዲህ ጥበብ ማለት ይሄ ነው። ደግሞ ብዙ ነገርን የምታሳይበት ነው። ከጥበብም በላይ ነው። ስለዚህ ማነሱ ነው ሰዓት በእውነትም ሰዓት በእውነት እጅ ይባረክ። በጣም የሚገርም ነው። በጣም የሚገርም ብዙ ቀጥልበት። በዚህ ላይ ደግሞ እውነት አባትህን እንደምታከብረው በዚህ ታየ። በጣም ነው የማመሰግነው። ተባረክ። አሜን። በስመ አብ አላህ ደግሞ ይጨመርበት። አሜን አሜን። እጅህን አንጥፈብህ። አሜን አሜን። ቤተሰብን ይባርክ። አሜን አሜን። እኔ አላየሁም እንግዲህ እኔ አላየሁም። ይሄ የመጀመሪያ ነው። እባካችሁን እንደዚህ ትልልቅ ኬክ ቤቶች ያላችሁ ወይም ደግሞ የሆነ ካፌም ያላችሁ ሰዎች እስቲ ጥበብን አሳዩ። እንደዚህ እንደ ሰኢድ አሳዩ። ብሎ ብቻ መክፈት አይደለም። ሁለት ጥበባችሁን እንየው። ሶሎሞን ወላሂ ምንድን ነው የሚባለው? ማሻላ
በጣም ደስ ብሎኛል። ለና ይባላል። በጣም ሹክራን ማሻአላህ ሹክራን አፎን በጣም ሹክራን ሲባል አፎን ይባላል። አፎን በጣም ነው የማመሰግነው። ወይኔ ይሄን መሰለ የሚገርማችሁ እኔ ለምጠጣው ራሱ በጣም እየገረመኝ ነው። ስለዚህ አመሰግናለሁ። ወይኔ እንዴት ብዬ ልጠጣው?